ራሷን ተፈጥሮ አንድ ሆኖ ይታያል። የሰው ክብር ከቁብ የማይቆጠርበት ጊዜ ሲጋፈጠን እንዴት እንበል? ኋላ ሄዶ ባንቺ ተይዞ ብታርም ይሻላል አይሆንም በኋላ ተጠበጣችን አንቺ ባለጠላ። ለጥፋት መኖር ከፈጣሪም ከህዝብም ከሊናም ጋር ለዘላለም መለያየት ነውና ድፍረቱ ከየት መጣ ብለን ቆም ብለን እናስብ። ጤና ይስጥልኝ የቂርቆስ ቲዩብ ቻናል ተከታታዮች፣ ኢትዮጵያዊው በማንነቱ ፍለጋ በሚል ርዕስ በንቡረ እድ ኤርምያስ ከበደ ወልደየስ ተዘጋጅቶና በብርሃንና ሰላም ማተሚያ ድርጅት ታትሞ ከሚያዝያ 27 ቀን 1991 ዓ.ም ጀምሮ ለህዝብ የተሰራጨውን ባለ 390 ገጽ መጽሐፍ በሚመለከት የኢትዮጵያውያን ድምጽ የሆነው የአህዱ ሬዲዮና ሌሎች ታላላቅ ሰዎች በገለጹት መሰረት ስለ እውነተኛው ኢትዮጵያዊነት ማወቅ ለሚፈልጉ ሁሉ በአገር ውስጥም ሆነ በውጪ ለሚኖር ወገን እጅግ የሚያስፈልገው መሆኑን ስለታመነበት ይህንን ኢትዮጵያዊው በማንነቱ ፍለጋ የሚለውን መጽሐፍ በትረካ መልክ እንድትከታተሉት በአክብሮት ተጋብዛችኋል። የዚህ መጽሐፍ አዘጋጅ ከ1966 ዓ.ም እስከ 1991 ዓ.ም ባሳለፈው የፈተና ዘመን ውስጥ ደርግ አዲስ አበባ ታላቁ ቤተ መንግስት ግቢ አቋቁሞት በነበረው ወህኒ ቤት በእስራት ከዚያም በአገሩ በኢትዮጵያ በግዞት በመጨረሻም በአሜሪካ ምድር በስደት ሳለ ከጻፋቸው ድርሰቶቹ መካከል ኢትዮጵያ ዘ ክላሲክ ኬዝ በሚል ርዕስ በዚያው በባዕድ አገር ለህዝባዊ ንባብ በእንግሊዝኛ ካሳተመው መጽሐፍ ቀጥሎ ይህን ኢትዮጵያዊው በማንነቱ ፍለጋ የሚለውን መጽሐፍ ሚያዝያ 27 ቀን 1991 ዓ.ም በኢትዮጵያኛ የመጀመሪያው ጥራዝ ሆኖ በአዲስ አበባ ኢትዮጵያ ታተመ። ኢትዮጵያዊው በማንነቱ ፍለጋ በሚለው መጽሐፍ ተቀዳሚ ገጽ ላይ የሰፈረውን የመለኮታዊው መንግስት ምልክትና ማህተም መግለጫ ከዚህ ቀደም በቂርቆስ ቲዩብ ቻናል የ10 ደቂቃ ስዕላዊ መጽሔት ወይም ቪዲዮ ላይ የተገለጸ ስለሆነ እሱን እንድትከታተሉት እየጋበዝን በዛሬው መርሃ ግብር ኢትዮጵያዊው በማንነቱ ፍለጋ የሚለውን የአማርኛ መጽሐፍ መቅድም እኔ ግርማ ከበደ የማቀርብላችሁ ሲሆን ኢትዮጵያ ዘ ክላሲክ ኬዝ የሚለውን የእንግሊዝኛ መጽሐፍ መግቢያ ወይም ፕሪያምብል ደግሞ በማከታተል ልጄ ሄኖስ ግርማ ያቀርብላችኋል። ስለዚህ እንድትከታተሉ በአክብሮት እንጋብዛችኋለን። የመጽሐፉ መቅድም። በዚህ መጽሐፍ ውስጥ ኢትዮጵያውያን ከእግዚአብሔር የተቀበሏቸውን 7ቱን ቃል ኪዳናት ዘርዝረው የሚያስታውቁ መልእክቶች ተጠቃለው ይገኙበታል። ኢትዮጵያውያን እነዚህን ኪዳናት ሲያከብሯቸውና በታማኝነት ሲጠብቋቸው ኪዳናቱ ደግሞ ኢትዮጵያውያኑን አስከብረው ይጠብቋቸዋል። ሲንቋቸውና በክህደት ሲያፈርሷቸው ደግሞ በዛሬው ዘመን ትውልድ ላይ ደርሶ እንደሚታየው ከባድ የሆነውን የቅጣት መቅሰፍት ያመጡባቸዋል። የኋላ ኋላ ከየኃጢአታቸው በንስሐ በሚመለሱበት ጊዜ ግን ክፉውን አስወግደው ደጉ የእግዚአብሔርን ዘመን እንዲመለስ ያደርጉላቸዋል። የዚህ ነገር መለኮታዊ ምስጢር በእነዚህ መልእክታት ውስጥ ተብራርቶ ቀርቧል። መልእክታቱ ቀደም ብለው በተለያዩ ዓመታትና በተናጠል እትሞች እየተዘጋጁ የተሰራጩ ሲሆን አሁን ግን በዚህ መጽሐፍ ውስጥ የአግባብነታቸውን ቅደም ተከተል በየአርዕስታቸው ይዘው እንዲገኙ ተደርጓል። እነዚህ እትሞች የእግዚአብሔር መንግስት በሆነችው ኢትዮጵያ በቤተ ሕዝቧ፣ በቤተ ክህነቷና በቤተ ምልክናዋ መንበሮች ላይ ለቅጣትና ለጥፋት ኃላፊዎች ሆነው በየተራ ለተቀመጡት የስልጣን ተቀባዮች ሁሉ
በሀገር ውስጥና ከሀገር ውጭ ላሉት ተቀናቃኞቻቸውም ሳይቀር ደግሞም በእንግሊዝኛ ቋንቋ ተዘጋጅተው የኢትዮጵያ ጉዳይ ለሚመለከታቸው የዓለም መንግስታት፣ የሃይማኖቶችና የዓለም አቀፍ ድርጅቶች መሪዎች ጭምር በየጊዜውና በአግባቡ እንዲደርሳቸው አድርጌያለሁ። መልእክቶቹን ካስተላለፍኩባቸው መሸኛ ደብዳቤዎች መካከል አንዱን ለአይነት ያህል ከዚህ በታች አስፍሬዋለሁ። ግንቦት 12 ቀን 1988 ዓ.ም ይድረስ ለኢትዮጵያ ቤተ ሕዝብ፣ ለኢትዮጵያ ቤተ ክህነት፣ ለኢትዮጵያ ቤተ መልክና አዲስ አበባ ኢትዮጵያ። በየአህጉራቱ ለተበተናችሁት ኢትዮጵያውያንና ኢትዮጵያውያት በያላችሁበት በእግዚአብሔር ስም ሰላምታዬን አቀርብላችኋለሁ። ኢትዮጵያ በባለአደራነት ስለምትጠብቀው ስለ ቅዱሱ ኪዳን አምላካዊ ጸጋ ከዚህ አስቀድሞ ኢትዮጵያዊነት፣ ይድረስ ለኢትዮጵያ ሕዝብ፣ ኢትዮጵያዊውና ቃል ኪዳኑ በሚሉ አርዕስት በተለይ ለኢትዮጵያውያን ተዘጋጅተው የነበሩትን መልእክቶች ለሚመለከታቸው ሁሉ በቃልና በጽሑፍ ማድረሴ ይታወሳል። አሁን በእንግሊዝኛ The Divine Truth About Ethiopia and Ethiopianism በሚል ርዕስ ስለ ኢትዮጵያና ኢትዮጵያዊነት የእግዚአብሔርን እውነት በማብራራት ለዓለም ሕዝቦችና መንግስታት፣ የሃይማኖቶችና ድርጅቶች መሪዎች በግንቦት 1 ቀን 1988 ዓ.ም ያደረሱትን መልእክት እንድታውቁት ከዚህ ጋር ልኬላችኋለሁ። ዓለም ኢትዮጵያውያንን የሚያውቃቸውና የሚያከብራቸው በዚህ መልእክት ውስጥ በተገለጸው ኢትዮጵያዊነታቸው ብቻ ሲሆን የዛሬው የኢትዮጵያ ትውልድ ግን በቅዱሱ ኪዳን ላይ በፈጸመው የክህደት ኃጢአት ምክንያት አምላካዊ ጸጋውና ታሪካዊ መብቱ የሆነውን ክብሩንና ነፃነቱን ከመገፈፍ ደረሰ። ያጣውን ይህን ጸጋና ክብር መልሶ ለመጎናጸፍ ይበቃ ዘንድ ከታላቁም የቅጣት መከራ ይድን ዘንድ ራሱን በዚህ ኢትዮጵያዊነት ሊያስተካክል ይገባል። ይህን ያላደረገ ቢኖር ሳይዘገይ በንስሐ እንዲመለስ እንደገና አደራ እላለሁ። አምላከ ኢትዮጵያ በቃል ኪዳኑ ጸንተን ለመገኘት ያብቃን። የእግዚአብሔር መንግስት ለሆነችው ኢትዮጵያ አንዱ ልጇ አገልጋዩዋና መልእክተኛዋ ኤርምያስ ከበደ ወልደ ኢየሱስ ንቡረ እድ። ይህን የመሰለው ደብዳቤ የደረሳቸው እኒህ የአገር ተወላጆች፣ ባለስልጣኖችና ባዕዳን የዓለም መሪዎች የተቀበሏቸውን መልእክቶች ለየህዝቦቻቸው አሳውቀው እንደሆነ የማረጋገጡን ነገር መከታተል ለእኔ አልተቻለኝም፣ አይቻለኝምም። ዳሩ ግን ይህን የማድረግ ችሎታ ያለው ታላቁ ፈራጅ እግዚአብሔር እንደተለመደው ለሁሉ እንደየስራው ዋጋውን የሚከፍልበትን የማይቀረውን ዳኝነቱን በዚህ ረገድ በጊዜው እስኪሰጥ ድረስ የእኔ ተግባር በሆነው በመልእክት አድራሽነቴ ብቻ ተወስኜ ይህን መጽሐፍ ለኢትዮጵያ ቤተ ሕዝብ እንዲህ በቀጥታ ለማቅረብ እንድችል አብቅቶኛል። አዎ፣ እኒህ ባዕዳን መሪዎችና የአገር ባለስልጣኖች ምናልባት መልእክቶቹን ለየሚመለከታቸው ክፍሎች አላስተላለፉ ይሆናል እኮ የሚለውን ግምት በመውሰድ እንዲህ ከሆነ እያንዳንዱ የቤተ ሕዝቡ ወገን የሆነው ግለሰብ ኢትዮጵያዊ ሆነ ባዕድ፣ ወንድ ሆነ ሴት ያለማወቅ ጠንቅ ሊገጥመው ከዚህም የተነሳ በስጋውም በነፍሱም ሊጎዳ ይችላል ብዬ አሰብኩ። ደግሞ በዘመናችን እየደረሰ እንደሚታየው በእውነተኛው ዳኛ ፊት ለጥያቄ ተጠርቶ መቅረብ አይቀርምና በዚያን ጊዜ የተለመደውን እኔ መቼ ሰማሁ የሚለውን ሰበብ እንዲሁም ያን በአዳምና ሔዋን ተጀምሮ በሰዎች ዘንድ የቀጠለውን የማመካኘት ልማድ ለማስቀረት መርዳት እንደሚገባኝ አመንኩ። ስለዚህ መልእክታቱን ኢትዮጵያዊው በማንነቱ ፍለጋ በሚል ርዕስ በአንድ ጥራዝ አጠቃልዬ ለኢትዮጵያውያኑ፣ ኢትዮጵያ ዘ ክላሲክ ኬዝ በሚል ርዕስ ደግሞ ለባዕዳኑ ይኸው ሁለቱንም መጻሕፍት በዚህ መልክ አዘጋጅቼ እንዲቀርብ አደረግሁ። እንግዲህ በዚህ አድራጎቴ በእኔ በኩል የቀረኝን የኢትዮጵያዊነት ተግባሬን አሟልቼ መፈጸሜ ነውና ይህን በቃል ኪዳን የተቀበልኩትን ተልእኮዬን ለመፈጸም ያበቃኝን አምላኬንና መድኃኒቴን ንጉሴንና ካህኔን ኢየሱስ ክርስቶስን አመሰግነዋለሁ። ከእርሱም ጋራ በረድኤቷ ያልተለየችኝንና ኢትዮጵያዊ
ተብዬ በስሟ እንድጠራ ያደረገችኝን ሃይማኖቴና አገሬ እናቴና ንግስቴ የሆነችውን ርኅርኅት እናቱን ድንግል ማርያምንም አመሰግናታለሁ። እስከ ዛሬ ሆነ ተብሎ በምስጢርነት ተዘግቶበት እንዲኖር የተፈረደበት ይህ ኢትዮጵያዊነት ይኸውም እውነተኛው ማለትም የቅዱሱ ኪዳን ኢትዮጵያዊነት ምን እንደሆነ ለሁሉ ግልጽ ይሆን ዘንድ በእነዚህ እትሞች ውስጥ የስሙ መንስኤና የቃሉ ትርጉም ብቻ ሳይሆን አማናዊው ባህሪውና ትክክለኛ ገጽታው ከዚህ ቀደም ተደርጎ በማይታወቅ መልክና ይዘት በጥልቀትና በምጥቀት ተፍታቶና ተተንትኖ በብርሃን ቀርቧል። ይህም የሆነው በእግዚአብሔር ፈቃድ መሆኑን እገልጽ ዘንድ ከፈጣሪዬ የተቀበልኩት ተልእኮዬ አስገድዶኛል። እኔ በዚህ ኢትዮጵያዊነት ተወልጄበትና አድጌበት በጎውን እውቀት አግኝቼበትና አገልግዬበት እነሆ ከዚህ ዕድሜ ስለደረስኩበት በስጋዊው ኑሮዬም ሆነ በመንፈሳዊው ሕይወቴ እጅግ ተጠቅሜበታለሁ። በመልካሙም ሆነ በክፉም ጊዜ አያሌ ፈተናዎችንና መከራዎችን ተቋቁሜ አልፌበታለሁ። ይህም ኢትዮጵያዊነቴ ከ7 ዓመታት ለሚበልጥ ዘመን በአንድ ወገን የጥፋት ርኩሰት መረን በተለቀቀበት ሜዳ ላይ በውጪ ለተበተነው ቤተሰቤ፣ በሌላ ወገን ደግሞ የማያቋርጥ የሞት ጥሪ በተራ ይጠበቅበት በነበረው በደርግ እስር ቤት ውስጥ ለምገኘው ለእኔ ጋሻ መከታ ሆኖ ኋላም ተከታትሎ በደረሰብን የግዞትና የስደት ኑሮ ሁላችንንም በያለንበት ከማናቸውም አይነት ጉዳት ከልሎ ለማትረፍ የቻለ መሆኑን አረጋግጬበታለሁ። በዚሁ ኢትዮጵያዊነቴ ከጸናሁ ወደፊት ከማላውቀው ፈተናና መከራ አድኖ ለሃይማኖታዊው ድል እንደሚያበቃኝም እተማመንበታለሁ። ይህን የቅዱሱን ኪዳን ኢትዮጵያዊነቴን ከእግዚአብሔር በቃል ኪዳን ያገኘሁት ስለሆነ ሊነሳኝ የሚችል ፍጡር የለም። ኢትዮጵያዊነት ለእኔ ሃይማኖቴና የዘላለም ሕይወቴ ነው። መልካም ለሆነው የመጨረሻ ጸጋ ሳይቀር የሚያበቃኝ በመሆኑ ከእርሱ አብልጬ የምፈልገው ምንም ነገር ከቶ የለም። እግዚአብሔርን ለዚህ ዘለዓለማዊና ሕያው ስጦታው እያመሰገንኩት ወገኖቼ ብቻ ሳይሆኑ ሰብአዊ ፍጡር የሆነው ባዕዱ ሁሉ የዚህ ኢትዮጵያዊነት ጸጋ ተቀባይ ለመሆን ይበቃ ዘንድ ምኞቴና ጸሎቴ ነው። ይህ መጽሐፍ ሃይማኖት ስለሆነው ስለዚሁ ኢትዮጵያዊነት የሚያስረዳ በመሆኑ እያንዳንዱ አንባቢ ወይም ሰሚ መልእክቱን በቁም ነገር ተቀብሎ እንዲገልጠው እንጂ እንደ ተራ ነገር ተመልክቶ እንዳያቃልለው በብርቱ አደራ እላለሁ። በብርቱ አደራ ማለቴም ያለ ምክንያት አይደለም። የእግዚአብሔር የሆነውን ሁሉ በማቃለልና በመናቅ እኛ ራሳችን አዋቂዎች ነን፣ ባለጸጎች ነን፣ ኃያላን ነን ብለው በእውቀታቸውና በሀብታቸው በስልጣናቸው ይመኩ የነበሩት እኒያ ያለፉትና የአሁኖቹ ወገኖች መጨረሻቸው ምን ሆኖ እንደተገኘ ኢትዮጵያዊ ነኝ የሚል የዚህ ትውልድ አባል የሆነ ሁሉ ራሱ በዓይን ምስክርነቱ አረጋግጦ አይቶታል። ማለትም እኒያ ትምክህተኞች በዚያ ትምክህታቸው ምክንያት በታላቅ አወዳደቅ ወድቀው መቅረታቸውን ተመልክቷል። ስለዚህ የዚህ መልእክት ተቀባይ የሆነው ሁሉ በዚህ መቅድም ማጠቃለያ ላይ በብርቱ አደራ ያልኩት የእርሱም ዕድልና ፍጻሜ እንደነርሱ እንዳይሆን ላስጠንቅቀው በማለት ነው። ከእግዚአብሔር ዳኝነት የሚያመልጥ ማንም ሊኖር እንደማይችል በአሁኑ ጊዜ ከደረሰውና እየደረሰ ከሚታየው የመከራ ማዕበል ማናቸውም ሰው በሚበቃ የተማረ ይመስለኛል። Preamble. The purpose of the message. This message is neither from nor about the Ethiopia which is man-made or depicted by secular historians and intellectuals as such, or invented by politicians since recent times, as is evident in the current situations. This message is from and about the historic and biblical, the true and living Ethiopia, which is God-made and recognized as such by those ancient, medieval, and modern nations of cultured and civilized world, by all religious peoples like Christians, Jews, Muslims, and other faiths, and by those systems of governments like theocracies, monarchies, autocracies, and democracies. The purpose of the first part of the message
is to primarily enlighten all those who do not know and need to know the truth, which is the divine truth about Ethiopia, the Ethiopians, and Ethiopianism. It's also to admonish those who have interest in Ethiopia but are against or prejudiced in maintaining a negative attitude towards her, to re-examine and correct their misconceived positions in this regard for their own sake. Lastly, it's to warn those who are preoccupied overtly and or covertly to destroy Ethiopia and the divine causes for which she stands, of all the dire consequences that would befall them, unless they submit in penitence to the will of the Almighty. The second part of the message deals with the divine wrath brought about by human perversion of the above-mentioned divine truth. The incentive to write and incorporate it in this publication was prompted by a letter sent to me from a Rastafarian who received the first part of this message and was critical of one of the issues embodied therein. A duplicate of this letter is printed as an overture for part 2 of this book. The urgent need not only to clarify but also rectify the various distortions, misconceptions, misrepresentations, and misinterpretations, deliberate or otherwise, committed by some interested and disinterested groups on the identity and heritage of Ethiopia and the Ethiopians, thus made it quite imperative to publish this message comprising both parts. All those who authored as experts on Ethiopia and on the Ethiopians and who engage in writing or studying about issues of the same subject matters are urged to be well informed of the essence of this message and make relevant corrections to the deviations, if any, from the truth. I hope and pray that all those who love Ethiopia and who are in diasporas from the time immemorial, scattered throughout the face of the earth, and who claim to be her descendants, tracing their ancestry to the Ethiopian roots, including those who call themselves Rastafarians, will benefit from the truth that is revealed in this message. Both the first and the second parts of the message were officially sent in a letter form to the pertinent world heads of states, governments, churches, and religious establishments, as well as private, national, regional, ecumenical, and international organizations and few individuals. The list appears at the end of the book on pages 214 up to 220. Such measures was taken with the aim to help bring about the salvation of humanity through the conveyance of the message by those responsible leaders to their respective peoples and to the member bodies under their guidance. As the message is ordained to reach each living human being, I deeply felt a sense of duty to make it available to every individual, irrespective of their age, education, physical and economic status, as well as the racial, religious, and social, as well as political positions, affiliations, and persuasions of that person. The publication of the whole message in this issue, with some editing and minor additions to the original text, is therefore the fulfillment of that personal commitment on my part. It is my earnest desire that the whole presentation and revelation contained herein would help, first, enlighten all readers and through their intermediaries, their fellow human contacts, with regard to the truth about Ethiopia and the Holy Covenant to which the former remains eternally attached. Secondly, remind them and all those accountable to reconsider seriously and promptly their individual and collective stances in relation to the divine truth and its current positive warnings outlined in the following pages. Finally, let it be known that in the discharge of my duty of conveying this message of the divine truth to my readers and to all those concerned, it's not I, but the same God, Word and Spirit that has urged Prophet Jeremiah, Jesus Christ himself,
and Apostle Paul to speak to their generations, that is acting once again for the present one. The following verses attest to this fact respectively. A. I will put my law within them. I will write it upon their hearts. No longer shall each man teach his neighbor and each his brother, saying, Know the Lord, for they shall all know me, from the least of them to the greatest, spoke the Lord through Jeremiah. B. It is written in the prophets, and they shall all be taught by God. Everyone who has heard from and learned from God the Father comes to me, said Jesus Christ. C. The good news which was proclaimed by me is not man's, for I did not receive it from man, nor was I taught it, but it came through a revelation of Jesus Christ, wrote Paul.